እጅግ ለየት የሚያደርገው ሬስቶራንቱ ነው። ሬስቶራንቱ እጅግ በጣም ገላጣና አየሩ ጋር ተስማሚ ሆኖ ተፈጥሮን ሙሉ ለሙሉ እያዩ መመገብ የሚያስችል ውብ ሬስቶራንት ያለው በመሆኑ ሀላላ ኬላ ሪዞርት ተመራጭ ነው። በሀላላ ኬላ ሪዞርት ቆይታ በውሃ ላይ በጀልባ መዝናናት የሚፈልግ ካለ በጊቤ ሐይቅ ላይ እንግዲህ ዘና ፈልሰስ ማለት ይችላል። ሀላላ ኬላ ሪዞርት ለዚህ ሁሉ ምቹ ነው። ወደ ሌላኛው የቱሪዝም መዳረሻና በተፈጥሮ ሀብቱ እጅግ ወደ በለጸገ ስፍራ እንውሰዳችሁ። ጨበራ ጩርጩራ ብሔራዊ ፓርክ የሚገኝበት የጨበራ ዝሆን ዳና ሎጅን እናገኛለን። ከአዲስ አበባ 475 ኪሎ ሜትር መጓዝን ይጠይቃል። ይህንን ጉዞ ማድረግ የሚቻለው ከአዲስ አበባ በሻሸመኔ በወላይታ ሶዶ እንዲሁ በዳውሮ አድርጎ ወደ ኮንታ በሚወስደው መንገድ አሊያም ደግሞ ከአዲስ አበባ በወልቂጤ ጅማ አድርጎ ኮንታ መሄድ ይቻላል ማለት ነው። እንግዲህ የጨበራ ጩርጩራ ብሔራዊ ፓርክ ከሚታወቅባቸው ግንባር ቀደም የዱር እንስሳቶች መካከል በአፍሪካ በግዝፈቱ ተወዳዳሪ የማይገኝለት የአፍሪካ ግዙፉ ዝሆን የሚገኝበት ስፍራ ነው። ከዚያ ባሻገር ወደ 5000 የሚጠጉ ጎሽ የሚገኝበትም በተፈጥሮ የታደለ በዙሪያው ደግሞ በፓርኩ ውስጥ ማለት ነው ወደ 6 የሚጠጉ እጅግ ውብ ማራኪ የሆኑ ሐይቆች ያሉበት ስፍራ ነው። ብዙ የውጭ ሀገር ቱሪስቶች ምርምር ለማድረግ ጉብኝታቸውን ረጅም ጊዜ ፈጅተው ስለዚህ በረፍት ቀናችሁ ወይም ደግሞ ቀደም ሲል እንዳልናችሁ ረዘም ያለ ጊዜ ይዛችሁ መዝናናት ቢያሻችሁ ወደ ጨበራ ዝሆን ዳና ሎጅ ብትጓዙ እጅግ በጣም ቆንጆ ቆይታ ይኖራችኋል። ወደዚያው እንድትሄዱ ጋበዝናችሁ። በጥንቃቄ